ግንባራችን ላይ የሚወጣና ይሄ ደረታችን ላይና ጀርባችን ላይ የሚወጡ ይሄ ትንንሽ የሆኑ ሽፍታዎች ይሉ ወይም ደግሞ ቡግርም ሊሆን ይችላል ትልልቅም ሊሆን ይችላል። ግንባራችን ላይ ያለው ቡግር በአብዛኛው ጊዜ የሚወጣብን አንደኛ የፀጉር ቅባታችን የምንጠቀመው የፀጉር ቅባት እሱ ወደታችን ሊወርድ ይችላል። እሱ ደግሞ ብዙ ጊዜ ደግሞ ለሽታ ሴንሲቲቭ ነው ቆዳችን አብዛኞቻችን ማለት ነው። ሽታ ያለው ነገር ትንሽ ሴንሲቲቭ ነውና የፀጉር ቅባታችን ወይም ደግሞ ኦይላችን ወደ ግንባራችን በሚወርድበት ጊዜ የቆዳችንን ፖር ይደፍነዋል። ቆዳችን ቀዳዳዎች አሉት የማይታዩ ቀዳዳዎች እና እነሱን ፖሮች ይደፍነዋል። ስለዚህ በዛ ምክንያት ግንባራችን ላይ ሽፍ ሊልብን ይችላል። የመጀመሪያው ኮዝ የምንጠቀመው የፀጉር ቅባት ወደ ግንባራችን ሲሄድ፣ ሁለተኛው ኮዝ ደግሞ ላብ ነው። አሁን ብዙ ጊዜ ፊታችን የሚያልበን ሰዎች አለን በተፈጥሮ ማለት ነው እና ፊታችን በጣም ወዛም የሆንን ሰዎች አለን። ስለዛ ላብ በጣም በሚያልበን ጊዜና እሱን ላብ ደግሞ ቶሎ በቀን ሁለቴ ምናምን ፊታችን አሁን መታጠብ አለብን ጠዋትና ማታ። በተለይ ፊታችን ወዛማ ከሆነ ጠዋትና ማታ በሳሙና ፊታችንን መታጠብ ግድ ይለናል። በቃ ይሄ ግድ ይለናል። አለበለዚያ እንዳልኳችሁ ነው። በቃ ኮዙ መጀመሪያ የቡጉርና የሽፍታ መፈጠር ኮዙ ምንድነው? የቆዳችን ፖር መደፈን ነው። ሲደፈን ነው ይሄ ቡጉርና ሽፍታ የሚወጣው ማለት ነው። ሌላ ደግሞ ጠላታችን የገዛ እጃችን ነው። የገዛ እጃችን ነው የራሳችን ጠላት። ምክንያቱም አሁን ለምሳሌ ቡጉር በሚወጣብን ጊዜ ብዙ ጊዜ በእጃችን እንደዚህ የነካን ማፍረጥ ምናምን አለ አይደለ? በዛ ደግሞ እጃችን የማያርፍ በቃ ዝም ብለን ፊታችንን የምንነካካ እንደዚህ መደገፍ እንደዚህ መነካካት በቃ ፊታችንን መንካት ምናምን በጣም መጥፎ ሀቢት ነው በነገራችን ላይ እሱ ነገር። ምክንያቱም አንደኛ ቡጉር ከወጣብን በእጃችን ነካ ነው ማለት ያባብሷል። እጃችን ስንት ነገር ነው የምንነካው እስቲ በቀን ውስጥ ታውት በደቂቃዎች ውስጥ ስንት ነገር ነው የምንነካው፣ ስንት አይነት ባክቴሪያ ነው የምንነካው። ስለዚህ እሱን እጃችንን ደግሞ አምጥተን ቡጉሩን ነካ ነው ማለት ይሄ ጭራሽ የተባባሰ ኢፌክትድ እየሆነ ነው የሚሄደው። ጭራሽ አይድንም። እዛው ጠቁሮ እዛው የቡጉር ጠባሳ አይታችሁ እኮ ነው ጥቁር የሚሆነው ፊታችን ላይ እዛው ቡጉሩ ጠፍቷል እኮ ግን ጥቁር ጠባሳ የሚሆነው አብዛኛው ጊዜ በእጃችን እንደዚህ እያፈረጥን በእጃችን እየነካካ ነው። ስለዚህ እጃችንን በተቻለ መጠን ማሳረፍ አለብን። በቃ ፊታችን ጋር መድረስ የለብንም። እጃችን ፊታችን ጋር መድረስ ያለበት ስንታጠበው እና ሞይስቸራይዝ ስናደርግ ሰንስክሪን ስንቀባ ዳትስ ኢት አለቀ። ከዛ በኋላ እጃችን ፊታችን ጋር ምንም ሊሰራ መድረስ የለበትም። በቃ ይሄ አቁሙ። በቃ ይሄንን ወደታች በቃ ፊታችንን መንካት የለብንም በእጃችን። ስለዚህ ወደ ሶሉሽኑ ከመጣን አይቀር ደግሞ እኔን የጠቀሙኝ ነገሮች ልንገራችሁ።